እሺ ቡና ፈላ ፈልቷል እኮ ምን ነው ቆየክ? አይድሌ አይድሌ ቁርስም አለ። አረክ አረክ በሉ በይ ግምጅዬ ቁርስም አለ እናቴ። ታብታብ ከበል እዚህ እዛ እጅ ታብ አረግ አይሻልም? በይ በይ ተባረክ ይችላል። ምን የተመታረ በኢየሱስ እኔ አንገት እንደው እንዴት ነው ሚዲያ ላይ ሞተ ጋግር ያለው እዛው ልታነጋው ነው ማለት ነው እየተባለ ነው። እና ቁርስም አለ እኮ ከተባለ ታዲያ ከዚህ በላይ ምን አለ? ራቱ ዶሮ ነው ዘገየ ይሻላል። አይ በልቻለሁ፣ ራት እንኳን በልቻለሁ። ጎረቤቴ ራት በልቻለሁ፣ ራት በልቻለሁ። እውነት ራት በልቻለሁ። የምሬችን ናት ካለሽ እዚህ ቅጅ ቡናው መጣው ካለሽ እዚህ ቡናውን ቅጁ። ኧረ ኔትወርክ ራሴ ነው። አሁንስ ከተንቀሳቀስሽ ነው ሁሉም ነገር ይሰራል በስትክክል። እነሱ ደግሞ አይሰራላችሁም። እንትን በይ ራቱ በቃኝ። ይልቅ ቡናውን ቅጁ መጣ። ሸበካ እያዘኝ ነው። ደስ ሲል እንዲህ ቡና የሚጠራ ጎረቤት በጣም ደስ የሚለው ፋሚሊ። እንዲህ ነው አብሮነት። እንዲህ ነው ኢትዮጵያዊነት ማለት ይሄ ነው። ቡና ተጠራርቶ ውሻው ጠሪ ነው ወይ መሀል ላይ የሚጮኸው? ውሻውን አልፌ ነው የምሄደው። ጭንቅ የሆነብኝ እሱ አይደል እንዴ? አሁን ወይ በላለሁ ወይ በላለሁ። አዎ ይሄ አሪፍ አይዲያ ነው። ፊትሽ ራሱ በትክክል አይታየንም እያሉ ረሰቡና ቡርኪ የምራቸውን ነው። እና ለኔ ለምድ እንደዚህ ምት እኔ ቆይ እኔ ማለት እኔ እንትን ላለው ስታክ አረግብሻለሁ አንቺ ጋር አታረግም። ኧረ ዙዙ ለካ እንደዚህ ትጽፊያለሽ። ቡናው ተቆልቶ ነው የተቀመጠው፣ አልተወቀጠም። ናና ውቀጥ ጠጣ እንጂ ያልሽኝ ውቀጥ አይደለም የኔ እናት። እዛ የሚወቅጥልሽን ፈልጊ። ሁለት ሰው አንዳንድ አበባ ነው ቀጥደር አይ የኔማ ኖርማል ስላችሁ አሁን እኔ እሷ ጋር ስታክ አደርጋለሁ ወይ የሚለውን ነው እኮ ስታክ አደርጋለሁ እሷ ጋር። እዚህ ጋር ኔትወርክሽ ነው የሚሉት። እግዚአብሔር በቃ አቋርጭ ወይ የነሱ ይሆናል እያሉኝ እኮ ነው። ግን እኔ እንጃ መቆርጠው ምርጥ ነው። ህመም ያስታግሳል እንዴ ቤኒ ኮካ? እኔም ልጠጣ
ነቃ ያደርጋል። ከነቃ ደንገጥ ያደርጋል። ኮካ አለ እንደ ግምጂ ያጠገብሽ ነይ ደግሞ ምንም ነገር ሳይና በጣም ከባድ ነው። ኮሜንታተሮች ጌታን የምሬ ዝም ብለው ነው የሚፈርዱት አይደለም። ኧረ አይደለም። ትናንትና ከዚህ አሞኝ ነቅዬ እንደወጣ ያውቃሉ። ሲጀመር እግዚአብሔርን ዛሬም እነሱን ብዬ ነው የገባሁት እዚህ። ጌታን የምሬ ነው። ዝም ብላችሁ አታውሩ። እንደዛ ቢሆን ሲጀመር አልገባም። እኔ እናንተን ብዬ ነው የገባሁት። አዛኝን አሁን እኔ በወጣና ብቀር ዛሬ ብቀር አይደብራችሁም? ጌታን ነው። ከዚህ ትናንትና ነቅዬ ነው የወጣሁት። ውጪ ብለው አንድ ሁለት ልጆች ናቸው ራሱ ተሻልኩኝ የሚጠየቁኝ። እኔ እኮ የማያችሁ እንደ ቤተሰብ ሰው ጋር ከመሄድ ይልቅ ሰው ቤት ከመሄድ ይልቅ እናንተ ጋር መጥቼ ቁጭ ማለት መርጬ ነው ቁጭ ያልኩት። እናንተ ጋር መጥቼ ሌላ ነገር አይደለም። እኔ ቢያመኝ እዚህ አልቀመጥም። ሲጀመር ነውር ነው። ሲጀመር እንደዚህ ይባላል እንዴ? ሰውነት እንደዚህ እኮ ነው። ይኸውማ ላይቭ እዚህ በቃ ላይቭ እንደዚህ መግባት ከጀመርኩ ጀምሮ በቃ እየከሳሁኝ ሰውነት ምናምን እንትን እያለኝ እየራቀኝ ምናምን ሰውነት እየከሳሁ በጣም እረፍት ስለማታረጊ እኮ እንቅልፍ የተኛሽ እኮ አይደለም። እንቅልፍ ደግሞ በጣም ወሳኝ ነገር ነው። ይጎዳል ከምንም በላይ። በጣም ነው የሚያስደስተኝ እነሱ ጋር ቁጭ ማለት። አንድም የሚያናድድ ሰው ስለሌለ ሁሉም የሆነ አይደል ፍቅር ስለሚሰጡ ቁጭ ብለን እነሱ ጋር ደስ ይለኛል። እንቅልፍ እየመጣ ራሱ ርስት ነው የማደርገው እነሱ ጋር ከተቀመጡ በላላ ምጃቸዋለሁ። በጣም ከምታስበው በላይ ስለለማቸው በቃ እንደዚህ ሊሆን ምናምን ግድ የለኝም። አሁን ራሱ እስከ ዛሬ ሸዋር ገብቼ ምናምን ነው የምገባው። ቢያንስ ግምጁ ለስንት ሰዓት ያህል ትተኛለሽ? እንቅልፍ ለምን ያህል ሰዓት እረፍት ታደርጊያለሽ? ስራ አለኝ። ስራ አለው ሰሞኑን ላይ እስኪ 6 ሰዓት ምናምን የምተኛበት ሰዓት አለ። 3 ሰዓት የምተኛበት ሰዓት አለ። እና እንደዚህ የተኛሽ ሳዲ ለአምሽ ነው ላትከሽ ነው። ግን ላይክ ብቆይ እዚህ ጋር እስከ 4 ሰዓት ምናምን ነው ካሁን በኋላ። እንቅልፍ ቢያንስ በቀላሉ እኮ ማግኘት ያለብሽ ቢያንስ እንደው ማለት ማርያምን ነው የምልሽ። እግዚአብሔርን እንቅልፍ ቢያንስ እንደውም አልተኛሽም ከተባለ 7 ሰዓትና 8 ሰዓት ያክል ነው። ማርያም 7 ሰዓትና 8 ሰዓት ያክል ራሱ ተኝተሽ አልተኛሽም ነው የሚባለው። እንዴ በጣም እኮ እንቅልፍ ወሳኝ ነገር ነው። ከምግብ በላይ ከምንም በላይ እንቅልፍ ነው ለሰው ልጅ ሰላምንም ጤናንም የሚሰጠው። እኔ አሁን ግደኝ ለምንድን ነው አብዛኛው ጊዜ ማርያም ላይ አልቆይም። አሁን በጊዜ ገባ 1 ሰዓት ገብቼ 6 ሰዓት ነው የምወጣው። 4 ሰዓት አካባቢ ወይ 5 ሰዓት እወጣለሁ። ለምን ከዛ በኋላ ያለውን ሰዓት በጣም ማረፍ ፈልጋለሁ። እንደዛ አድርጊ አንቺ። ሌሊት ላይ ብዙ እንትን አትበይ። ይሄ ጥሩ አይደለም። እግዚአብሔር አሁን ራሱ ቢቻል ቪዲዮ አጥፍተሽ ላይ
ላይቭ መግባ መቆየት ከፈለግሽ ቪዲዮ አጥፊና አልጋ ላይ ገደም ብለሽ ዝም ብለሽ ቁጭ በይ። ተኝ ማለት ገደም ብለሽ ዝም ብሎ በድምፅ እንትን በይ። እኔም ነቅዬ ልምጣ። ጥሩ አይደለም። ችግር የለውም። እንደዚህ ነው። አትሰማም እኮ ሴትዮ። አረ ችግር የለውም። ምንም ያልሆነ ነገር እኮ አልተነገራችሁም፣ ግን ለመፍረድ እንቸኩላለን። በቃ ማለት ይሄ ነው ብለን ለማለት እንቸኩላለን። እኔ ቢሆን ደስ ይለኛል፣ ግን አይደለም። እንደዛ ቢሆን አልቀመጥም እኮ። እንዴት ትቀመጣለህ? እና ሰው ላይ ለመፍረድ አትቸኩሉ ነው። እኔ በጣም የምወዳችሁ ማርያምን እመቤቴ እናት አባት ታውቃላችሁ። እንደዛ አድርጌ ነው የማያችሁ። በቃ ደብሮኝ ራሱ እዚህ ጋር ነው ሰው ሲደብረው ከዚህ ለመውጣት ነው። እኔ ደግሞ እዚህ ጋር መጥቼ ድብርኩን ለማሳለፍ ነው የምፈልገው። ምክንያቱም ያን ያክል ሰው ስለሌለ በዙሪያ ያን ያክል ሰው የለም። ያው እናንተን ነው እዚህ ጋር። አሁን ላይ ደግሞ በጣም ለምጃችኋለሁ። በጣም ፍቅር ናቸው በቃ። እና ለዛ ነው ፍቅሮች ማርያምን እንጂ እኔ ዛሬ አልመጣም ነበር ግምጂ እኔ ጋር ያሉት ቅድም እኛ ትናንት አልነበርንም እና ሳናቅ እንደዚህ በማለታችን በጣም ይቅርታ ብለዋል። ማርያምን የምሬ ነው እንዳለ ኮሜንቱ ይቅርታ በልልን ሳናቅ ነው አልነበርንም። ያነበሩት አብዛኛውን ይቅርታ እያሉ ነው እንደዛ ብሎ የጻፉልኝ። ችግር የለውም። እዚህ ጋር እኮ እየጻፉ ችግር የለውም። በቃ የመሰላችሁ የሆነ ፈታ እንዳደረገኝ ስለፈለጋችሁ ነው እንደዚህ አይነት እንጂ ክፋት አሰባችሁ አይደለም። እሺ እንደዛ ነው። እሺ በተረፈ ደስ ይለኝ ነበር እኔ ራሱ ማርያም ሰዓት ላይ ነው ረጅም ሰዓት እንቅፋተኛም ተኝቼ ሁሉ አንዳንዴ ተኝቼ በጊዜ 4 ሰዓት ምናምን ተኝቼ ተነስቼ 9 ሰዓት ምናምን ሰዓት ላይቭ ላይ አለች ድጋሚ ተኛለሁ። ከዛ የሆነ ሰዓት ጠዋት ስነሳ 2 ሰዓት ምናምን ስነሳ ላይቭ ላይ ናት። እግዚአብሔር አብዛኛው ሰዓት አልኩ ኮስተር ላይ ከኔ ስራ የምሰራው ለምን እዚህ ሚዲያ ላይ ሲጀመር እኔ ስራ እንዳለኝ ራሱ የማያውቅ ሰው አለ። ገባ ቶ 2 ሰዓት ናት። 2 ሰዓት ስራ ሰራለሁ። 2 ሰዓት አለኝ። ከዛ ላልተኛ ሙሉ እችላለሁ። ሳልተኛ ላይ ብልገባ ሁሉ እችላለሁ። ከስራ መልስ ዝም ብዬ በቃ ሳልተኛ መጥቼ እገባለሁ። ከዛ ታዚህ ደግሞ ወጥቼ ስራ እገባለሁ። አንዳንድ ሰው አሁን ላይ ስራ በቃ ስራ የምሰራ ራሱ አይመስላችሁም? በቃ ይሆናል አይደለ? እንደዛ ነገር ግን ያ ነው እንጂ እንቅልፍና ላይ ቢሆንማ እተኛለሁኝ እነሳለሁ። ችግር የለውም። እንደዛ ነው። የመንግስት ስራ ነው። ዶክተር ነኝ። ኮስተር ወይ ምን አንቺ ነሻ አልተኛም። ሙሉዚ አሁን አኩረፊያችኋለሁ እኮ የሆነ ባንድ ላይ ተደራጅታችሁ መጣችሁ የሆነ ነገር ካላረጋችሁ አኮረፍኩ። አሁንማ በጣም አኮረፍኳችሁ። አልተኛም። እኔም ወዳችኋለሁ። አልተኛም። ሸበካሽ ልክ አይደለም። ኮስተር ቆይ እስኪ ሸበካን ላስተካክለው እንዳትወጣ። አሻንጉሊት ሁሉ አለ የሚጫወት ከፈለግሽ ይሁን። አሻንጉሊት ትምራለች መጫወቻ ነው። እንደዚህ ቀልድ አይሰራም። እዮብ ይመችሃል? በጣም ነው የምወደው እዮብ። በእድሜ አይደለም አስተሳሰብ ነው። አስተሳሰብም ገና ነው። እንዴ ደፋሮች ቆርጦ ነው የተነሱት። እንዴ ዘንድሮ
በእድሜ አብዲ ስላቸው አስተሳሰብ ነው፣ እድሜ አይደለም። አስተሳሰብ በቂ ነው። እንደዚህ የሚባል ነገር የለም። አስተሳሰቤን የበላሽ ትኖራለች። እንደዚህ የሚባል ነገር የለም። ገና ሰርቼ ጠንክሬ በጣም ነው የምወደው። ኧረ ኮስተር እኔ ገልብጬ ነው የምወጣው ውዶቼ። ይቅርታ በሉኝ። ለምንድን ነው ይቅርታ የምትሉኝ? ስላላወቃችሁ እኮ ነው ውዶቼ። ብታውቁ ኖሮ እኮ አትሉኝም ነበር። ከምታድግ እጠብቃለሁ። እኔ እስከማድግ ደግሞ ሴትዮ አንቺ ታረጃለሽ። እኔ ደግሞ በእድሜ እኩል ነው ማግባት የምፈልገው። ከእድሜ ከፍ ያለ አላገባም። በቃ አምላክ ተይ በቃውን ፍቺኝ። እሺ ግምጂ ኔትወርክሽ እንዴት ነው? ኔትወርክ እንዴት ነው? አሪፍ ነው። አይቆራረጥም። ካለው ውድድ ነው ማድረጋችሁ። ይኸውላችሁ አሁን ካልተቆራረጠ እንደዚህ በሉ፣ እንደዚህ በሉ። ኧረ አሁን አሪፍ ነው። ላይ እንደዚህ በሉ፣ እንደዚህ በሉ። ዶቼ ብለናል በሉ። እንደዚህ እንደዚህ ወደ እኔ ደግሞ መጣችሁ። ቆሽቴ ይረራግ ብቻ ከዚህ ጨጓራዬን ልጨርስ ብለናል። ጠፋው በድያችሁ ነው። ግን ይሄንን ያክል እኔ ስወዳችሁ እናንተ የምትከፉኝ። እኔ ለእናንተ እንደዚህ ነኝ። እኔ ላይ እንደዚህ ይባላል። እንደዚህ ልቤን ነው የሰበራችሁት። ከፋኝ ናት። እንደዚህ አላችሁ። እንደዚህ ፍስ አድርጉና እንደዚህ ቀቡ። ሰላም ነው። እሺ አሜን። ትንሽ አሜን። ጭምቅ ነበር ሙረክ ሲጥ ነበር። እንደዚህ አቅፎ ማድረግ እንደዚህ ግምጃ ይላንቺ ግጥም አለኝ። ማን ነው የሚለው ሰዎች ገዝት ላይ ገና ልጅ ነኝ። እንደዚህ አይነት ነገር እኔ አልቀበልም። እንደዚህ ነው አይነት ነገር በፍጹም ብላገር። አመሰግናለሁ። አቤት ምን እንዳለች ታውቂያለሽ? ስሚ ግምጁ፣ አንዷም እንዳለች ታውቂያለሽ? ልንገርሽ፣ ስሚኝማ ልንገርሽ። እሺ እየሰማሁ ነው በይ፣ እየሰማሁ ነው በይ። ዋዬ እየሰማሽኝ ነው? አንዷ ይኸውልሽ ቅድም አግባኝ አለች። አላገባም እምቢ፣ እድሜ ገና ትንሽ ነው ስላት ምን ችግር አለው እጠብቃለሁ አለች። ከዛ ደግሞ እኔ አንቺ እስከምጠብቅኝ አድርጌ አንቺ ስለምታረጂ እኔ ደግሞ እንደገና አልሰማሁም።